ወልዳ ያሳደገች እናት እየሞተች በዲግሪ አልመረቅም ብሎ ዶክተር ለመሆን የጀመረውን ትምህርቱ አቁሞ ነበረ ወደ ትግራይ ተራራዎች ለትግል የገባው። እናት ያላቸውም የስጋ እናቱ ወይዘሮ አለማች ገብረ ልዑልና ሀገሩ ኢትዮጵያ ነበሩ። አሁን ልብ ብላችሁ እንድታደምጡኝ ይፈልጋሉ። መለስ ለአንዳንድ ሰዎች ችግር ነበረበት። እናም መለስ ማርያም እየተባለለት ከተወለደ በኋላ የተሰጠው ስም ለገሰ ነበረ። ለገሰ ዜናዊ አስረስ። እና ይህ መለስ የሚለውን ስም ከየት አገኘው? ደርግ ስልጣን ከመያዙ በፊት አዲስ አበባ ዩኒቨርሲቲ ውስጥ የሚማሩ ተጋሩ ተማሪዎች የመሰረቱት ማህበር ነበረ ከህወሓት በፊት። እናም የማህበሩ ስም ማገብት ነበረ፣ ማህበር ገስገስቲ ትግራይ የሚባል። በዛን ሰዓት መንግስት እንደዚህ አይነት ሙቭመንት አይፈቅድም ነበረ። የተወሰነ ፓርቱ ህገ ወጥ ነበር። እናም እንደምናውቀው ደርግ ስልጣን የያዘው በ1966 ተማሪዎች ባካሄዱት አመጽ ነበረ። አመጹም በነበረው መንግስት ላይ የፈጠረው ድክመት ነበረ። ድክመቱን በመጠቀም ወንበሩን ያዘ። እናም ከነዛ ከሚያምፁ ሰዎች መሃል አንድ ግለሰብ ነበረ፣ መለስ ተክለ የሚባል። እናም መለስ ተክለ ደግሞ የድሮውኑ ለገሰ የአሁኑ መለስ ጓደኛ ነበር። እናም በዛ ሰልፍ እያደረጉበት በነበረው ሰዓት መለስ ተክለ በደርግ ወታደሮች ይደረጋል። እናም ለገሰ ደግሞ በጓደኛ ሞት በጣም ያዝናል። አገሪቷም ለተማረ ሰው እንደማጠቀም ተረድቶ ነበረ ወደ ትግል የገባው። የማን ስም ይዞ? የጓደኛው የመለስ ስም። አያችሁ፣ በዛን ሰዓት መለስ 20 ዓመቱ ነበረ። ስቴቶስኮፕ ልታንጠለጠል የነበረችው አንገቱ ካላሽ ማንጠልጠል ጀመረች። ግን ደግሞ ማይካድ ሀቅ አለ። የሚያደንቀውም የሚጠላውም ሰው መለስ የጭንቅላት ሰው እንደነበር ነው። ብዙ ካላሽኖች ያስፈልጉናል ሲሉት አይደለም ጭንቅላት ነው የሚያስፈልገን ነበር የሚላቸው። ብረቴን የሚሸከምልኝ ሰው አለ፣ እኔ መጽሐፍ ሊሸከም ነው ነበር የሚለው። ኢህአዴግ ስልጣን ከያዘ በኋላም አይኤምኤፍ የሚባል ድርጅት ይህን ሰውዬ ወዱት ነበር። አይኤምኤፎችም ስማ መለስ ቴሌኮማችሁን መሸጥ ትችላላችሁ፣ የኢትዮጵያ ኤርላይንስ መሸጥ ትችላላችሁ። መለስም ወተት የምትሰጠን ላም ሸጠን ነገ ምን ልጠጣ ነው አስቡበት ነበር ያላቸው። ከዛን ጊዜ ጀምሮ ነበረ ኢትዮጵያን ኤርላይንስ የባቡር መንገድ የቴሌኮም ኢትዮጵያ እውን እንድታደርገው መለስ የገገመው። ወደዳችሁም ጠላችሁም አሁን የምታዩት የኢትዮጵያን ኤርላይንስ እድገት ክሬዲቱ የሚወስደው አቶ መለስ ዜናዊ ነው። እኔ ልጅ እያለሁ ፖለቲካ ምን መሆኑን ሳላቅ በፊት ይህ ሰውዬን እንዳከብረው ያደረገኝ ንግግሩ ነበረ። ያደረጋት ንግግርም በ1977 በትግራይ ውስጥ ድርቅ በነበረበት ሰዓት ነው። There is no point in fighting if the people are finished. This is the saddest time in my life. I have seen many desperate times, but none of them is as desperate as this one. Because the people that I am fighting for are dying because of lack of food. They are hardworking, but because of lack of support, because of lack of እናም የመለስ ብሩህ የሆነ ጭንቅላቱ እንደዚህ ተነግሮ የሚያልቅ አይደለም። አባይን ግድብ ለመስራት እንኳን ራሱ ቁጭ ብሎ የሃይድሮሎጂ ሪፖርት ሲያነብ ነበር። ከኢንጂነሮች ጋር ያወራል። ኢቭን ዲፕሎማቲክ የሆነ ጦርነት ከግብጽ ጋር ገጥሞ ነበር። ኢቭን በእኛ በ2002 አፍሪካን ወክሎ የኮፐንሃገን የክላይሜት ቼንጅ መድረክ ላይ ተሳትፎ ነበረ። ለአየር ብክለትና ለግሎባል ወርሚንግ አስተዋጽኦ ያላቸውን ሀብታም የሆኑ ሀገራቶች ለድሃ ሀገራቶች ካሳ መክፈል አለባቸው ብሎ ነበረ የተናገረው። ግን በ2004 ለሁለት ወር የሚሆን ጊዜ ከካሜራ እይታና ከሰው አይን ጠፍቶ ነበረ። ጠፍቶ እንደተመለሰም ስሙ በመርዶ ነበር የተነገረ። የኢትዮጵያ ሕዝብ ጠዋት ሲነቃ ቤቱ ጣሪያ እንደሌለው ሆኖ ነበር የተሰማው። እናም መሪዎቿን በሰላም ቀብራ ማታቅ ይቺ ሀገር እንደዚህ በለቅሶ በዋይታ ነበር የቀበረችው። ግን እዚህ ጋር ደግሞ የሆነ ቅር የሚለኝ ነገር አለ። ብቻ እናንተ ኮሜንት ላይ እንድትነግሩኝ ይፈልጋል። አንዳንድ ሰዎች ምን ይላሉ መሰላችሁ? የኢትዮጵያ ህዝብ የመለስን ሞት የተረዳው ከሞተ ከ2 ሳምንት በኋላ ነው፣ ለዛ ነው አስከሬኑ ያላሳዩን ይላሉ። ብቻ እናንተ ተመራመሩበት፣ እዚህ ላይ የማይወራ ነገር ስለሆነ ነው። እናም ይህ ቪዲዮ የሰራሁላችሁ መለስ ከሞተ የፊታችን ሮብ ነሐሴ 14 ላይ 13 ዓመቱ ስለሚሆነው ነው። ብቻ እስካሁን የለፈለፍኩትን ነገር ከተመቻችሁ ላይክ ማለት እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ።